ናችሁ? ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ሁሉ መልካም? እኔ ደህና ነኝ። እናንተስ እንዴት ናችሁ? ሁሉ ሰላም ነው? እኔ ደህና ነኝ። ትናንት አግኝቻችኋለሁ፣ ዛሬም ተገናኝተናል መሰለኝ። እንዴት ናችሁ? ናፍቃን እንደ ፋሚሊ ነው የምታዩት እና ደስ ይለኛል። አንዳንዶቻችሁ ጓደኞች ደግሞ እንትን ሰጣችሁኛል ምክር፣ እንደዚህ ቢሆን እንደዚህ ቢሆን እንደዚህ ብታረጊ እንደዚህ ቢሆን ብላችሁ መክራችሁኛል። በጣም ነው የማመሰግነው። በኮመንት ላይ ጻፉልን፣ ማስተካከል የምንችለው እንድናስተካክል ማለት ነው እና በኮመንት ጻፉልኝ። ጻፉ፣ አበረታቱን። ከኢትዮጵያ ራሱ ረጅም ጊዜ አንድ ላይ ኩዌት አብረን የምንሰራ አይሻ የምትባል ጓደኛ ነበረችኝ። የጅማ ልጅ ናት እና ዛሬ ራሱ በቮይስ እያወራችኝ ነበር። ስደውል አልተመቸኝም፣ ሕፃን ልጅ ስለሚይዝ ትንሽ አልተመቸኝም። ተነስቼ ነበር ግን አልተመቸኝም። ብቻ ስልኩን አላየሁትም። ስልኬ ብዙ ጊዜ ሳይለንት ነው። ካልስ እዚህ ላይ ያጣጠፍኩ ነው ማወራችሁና አልተመቸኝም ነበር። እሷ ስደውል ግን ረጅም ቮይስ አድርጋልኝ ነበር። ደስ አለኝ። ኢትዮጵያ ድረስ እንትኑ ይሄ እንትን ቪዲዮአችን መታየቱ ምናምን እና ኢትዮጵያ ድረስ መታየቱ የሰውየው እንትን ስለሆነ ነው፣ የውስጥ እንትኑ ስለሆነ ለዛ ነው። ኢትዮጵያ ድረስ መታየቱ ቪዲዮ በጣም ደስ አለኝ፣ የእውነት ደስ አለኝ እና እዛ ድረስ ማየታቸው ምናምን መከታተላቸው ደስ አለኝ። ጥሩ ላይ ነን ያለን ወገኖቼ። 2 ሳምንት ራሱ አልሞላንም፣ ግን በጣም አሪፍ ነው፣ ጥሩ ነው። የምታበረታቱኝ ጓደኞቼ በጣም አመሰግናለሁ። እናች ጓደኛ አብረን እንሰራ የነበር የጅማ ልጅ ነበራት። እሷ አንድ ላይ እየሰራን መስራት ትችል ነበር፣ ግን የዛኔ በቃ አጉል አክራሪ ነበርኩ፣ ሃይማኖተኛ ነበርኩኝ እና እዛ ውል ነበር ሞላይ ምናምን በቃ ጸሎት ምናምን ሲባል እዛ ነበር እንትን የምል እና እሷ ጋር እስካሁን ብጀምር ራሱ እዚህ ሀገር ላልኖር እችል ነበር። እውነት እስካሁን ገባ ነበር ኢትዮጵያ ራሱ ማለት ነው። እና አንዳንድ ጊዜ በቃ ራሳችን በራሳችን የምናሳልፈው እድሎች አሉ። ራሳችን በራሳችን እኔ ዩቱብ አሁን ሰሞኑን ከጀመሩ በኋላ አንደኛ ስልካችሁ ራሱ አይሞቅም። እዛ ግሩፕ ስትገቡ በጣም ነው ስልክ የሚያቃጥል። አሁን ፖፖ የሚባል ፕላትፎርም በጣም ስልክ ያቃጥላል። በጣም ቻርጃችሁ በቃ 24 ሰዓት ስልካችሁ ከቻርጅ ተሰክቶ ነው የሚከፍላችሁ ደግሞ የመጨረሻ ትንሽ። በዛ ላይ ደግሞ እንዳጋጣሚ ተሳስታችሁ ደግሞ ጌሙን ከሞከራችሁ ደግሞ በቃ ሰርታችሁ ለጌሙ የሚሰጣችሁ እየመሰለ ይበለዋል። እና ዩቱብ በጣም አሪፍ ነው። በጣም ብዙዎቹን አንድ ላቆ ሲያኖር አይተናል። ሙሉ በሙሉ የእንጀራ ገቢያቸው ሲሆን አይተናል። እና እኛ ደግሞ አሁን ይሄ ከተበረታታን ማንደርስበት ማንሰራበት ምክንያት የለም። ከተያያዝን እንደነገርኳችሁ ለአሁን የቪዲዮ ጥራት የለንም አውቃለሁ። በስርዓት አይደለም የምናወራችሁ፣ ምክንያቱም ያለንበትን ነገር ታውቃላችሁ። አሁን አንዳንዶቹ ቀልድ ምናምን የሚሉ አሉ። የሚመች ሰዓት ላይ ስትሆን እኮ ነው መቀለድ የምትችሉ። ማለት እዚህ ላይ እንደነገርኳችሁ ደግሞ 24 ሰዓት እኔ ከነሱ ጋር ነኝ፣ በቃ ከአረቦች ጋር ነኝ። ህፃን ልጅ ጋር ስለምተኛ በቃ 24 ሰዓት አረቦች ጋር ነኝ። የሆነ 5 ደቂቃ እንኳን የምገባበት ክፍል የለም። ክፍል ራሱ የለኝም እዚህ ማለት ነው። እና እንደዛ ስትሆኑ ፍሪ ስትሆኑ ነው ይሄ ቀልዱ የሚመጣላችሁ፣ መሳቁ የሚመጣላችሁ። አንድ ጓደኛ የዚህ ኩዌታለች ጓደኛ ናት እና ቀልድ ያለችኛለች ሰላም እየትባላለች እና ቀልዱ የሚመጣላችሁ ወገኖች እንትን ሲል ነው ማለት ሃይምሯችሁ ፍሪ ሲሆን መሳቅ የምትችሉ ሃይምሯችሁ ፍሪ ሲሆን ነው። ግን እንደዚህ 24 ሰዓት በዚህ መልኩ ሆናችሁ ምኑ ከምን ይመጣል?
ማለት ያው ዩቲዩብ ላይ መስራት የምትችሉ እኮ እንደኛ አይነቶች ልጆች፣ በተለይ አዲስ ልጆች። ሲጀምር እኔ ስለ መጥፋት የሰራሁት ቪዲዮ አለኝ፣ ግን በጣም እንትን ስላለ እምቢ አለኝ እና መቆራረጥ አልፈለኩም። ምክንያቱም በዛኔ ጓደኛዬ አብራኝ ያለች አንዳለች ከዱባይ የመጣች የምታማርር ሰራተኛ ስለነበረች የዛኔ ያገኘሁትን ሀሳብ ደግሜ ላወራው ብል ላላወራው እችላለሁ። ለዛ ነው እንትን ያልኩት፣ ለዛ ነው እንዳይጠፋ ያደረኩት ማለት ነው። እና አላጠፋውም፣ ቀስ ብዬ እንትን አላለሁ፣ ቀስ ብዬ ጭነዋለሁ። ስልኩ ሲከፍትልኝ ወይ ስልክ መቀየርም ካለብኝ ቀይሬ ምናምን እንትን እላለሁ፣ እጭነዋለሁ እሱ እና ለትንሽ ጊዜ እንደ እርዳታ እያደረጉት በቃ ብትችሉ ስልካችንን እንደዚህ የምታውቁ በአካል የምታውቁ ልጆች ለትንሽ ጊዜ እንትን በሉት፣ ቪዲዮውን ጨርሳችሁ እዩት። ግዴታ መመልከት የለባችሁም እኮ እናንተ ቪዲዮአችሁን ትከፍቱትና ሂዱ። ስራ ስትሄዱ ምሳሌ ቤት ልታጸዱ ከሆነ ከፍታችሁልን ሂዱ፣ ይቆጥር። ምን ችግር አለው? አዎ ይቆጥር። እናንተ ስራችሁን ስሩ። የኛ ቪዲዮን በቃ ይቆጥርልን ሰዓት። የራሱ መተባበር እኮ ነው። እኛ ነገሩ እኛ ሀብታሞችን ነው የምናግዝ። አረብ ሀገር ያለን ልጆች እኮ ሀብታሞችን፣ ባለጸጋዎችን የሚታዩትን ግግግግግግ ብለን ነው የምንገባው። የእኔ ቢጤዋን እናልፋታለን እና እኛው ለእኛ እንያያዝ። እውነት ደስ አለኝ። ከኢትዮጵያ መሪም እየተከታተልኩሽ ነበር አይሻዬ፣ በጣም ነው የማመሰግነው። እኔም ደግሞ እንዳንቺ ከኔ ጋር ሄዳ የሁለት ልጆች እናት ሆናለች። እግዚአብሔር ልጆቿን ደግሞ ያሳድግላታል፣ ያሳድግልሽ ልጆችን። በቃ ብድግ ብላ ነበር ሄደች፣ የራሱ ጉዳይ ብላ ማለት ነው። እና ፈጣሪም ያው ሰጣት፣ በልጆች ባረካት። ቆንጅዬ ቤት ሰርታለች፣ እንትን ላይ ጅማ ላይ ጥሩ ቤት። ብሯን አላጠፉባትም ቤተሰቦቿ። ጥሩ ባልም ነበራት እና ጥሩ አሁን ጥሩ ህይወት እየኖረች ነው። እና ኢትዮጵያ ይኖራን እያለችኝ እየመከረችኝ ነበር። እና ዛሬ እናንተን ላመሰግን፣ እንደገና ደግሞ በጣም ጥሩ ላይ ነን ያለን። በ15 ቀን በጣም አሪፍ ላይ ነን ያለን። የእውነት አሪፍ ነው፣ በጣም አሪፍ ነው፣ በጣም ከሚባለው በላይ። እንደዚህ ጥራት ያለው ቪዲዮ እየቀረጥኩላችሁ አይደለም። ጽድት ያለ ቪዲዮ አይደለም የሚለቀቅላችሁ። ሀሳቡ የተምታታ ነው፣ ምክንያቱም ካለንበት የተነሳ ማለት ነው። እና እሱ እያለ ግን ያው እንደ ትብብር አድርጋችሁ እዩት። ደግሞ ፈጣሪ እኮ አንድ ቀን አይደለም፣ እኔ ሲጀምር በቅርብ ቀን መግባት አይቀርም። እህቴንም በጣም ስለሚያማት ማየት እፈልጋለሁ፣ እሷን ማለት ነው። የእናንተ እርዳታ የእናንተ እገዛም ከኔ ጋር ካለ ካገዛችሁኝ ማለት ቶሎ ዩቲዩበሬ ከተቀበለኝ ይህ ራሱ እንደ ስራ አይደል? ይህ ራሱ እንደ ስራ ስለሆነ ዩቲዩብ ከተቀበለኝ እህቴ የሚያማት እህት ስላለችኝ ለእሷ ቶሎ ነው የምገባው። ኢትዮጵያ ቶሎ እገባለሁ። ለእሷ ስል ቶሎ እገባለሁ። እዛች ላይ ቁጭ ብዬ እናውራ። ለእሷ ስል ቶሎ እገባለሁ እና ስላበረታታችሁኝ ጽድት ያለ ቪዲዮም ባይሆን ስላበረታታችሁኝ ቪዲዮዬን ስላያችሁልኝ ዛሬ ደግሞ ቪዲዮሽን አይተናን ብላችሁ ስላስደስታችሁኝ ጓደኞቼ በሙሉ አመሰግናለሁ። እውነት እኔ ኢትዮጵያ ድረስ ቪዲዮ ይታያን ብዬ አስቤ ራሱ አላውቅም። አይገርምም? እውነት ቪዲዮ ይታያን ብዬ አስቤም አላውቅም። እና ስላያችሁልኝ አመሰግናለሁ። ደግሞ ወይ ከዚህም ደግሞ መቼ ስራ እንደምፈታ አላውቅም። ስራ ስፈታ ደግሞ ጥሩ አየሩ ጥሩ ከሆነ ምንም ምናምን ነገር ከሌለ ባህር አለ እዚህ ሀገር ቆንጆ ባህር ኩዌት ያለ አንዳንድ ነገር አሳያችኋለሁ። እግዜር ይረዳኛል። የዛኔ ደግሞ ቁጭ ስንል ደግሞ ቡናችን እያፈላን ወሬያችንን እናወራለን። ሲጀምር አሁን ኩዌት ለገቡ ልጆች የእውነት በጣም ብዙ ምክር መክራቸዋለሁ።
በጣም ብዙ ምክር እመክራለሁ። ምክንያቱም መጥፋት የሚፈልጉ ልጆች አሉ። ጠፍተው መስራት የሚፈልጉ ልጆች አሉ። ጠፍቶ መስራት ለማንም አይመከርም። ግን አንዳንዴ ገፍቶም ይመጣል። አሁን እዚህ ሀገር ጸባያቸው ትንሽ ከባድ ነው። እውነት የኩዌት ጥሩ ናት፣ ሀገሯ ጥሩ ናት፣ ብር አለ። ግን ጸባያቸው ከበድ ያለ ነው። እንደዛ ስለሆነ አንዳንዶች እንደው የሚማታ ካጋጠማችሁ ሴቶቻቸው ማነጋገራቸው አንዳንዶች ጥሩ አይደሉም። እንደዛ አይነት ነገር ካጋጠማችሁ፣ ምክንያቱም ከዚህ በፊት ኩዌት እና ኢትዮጵያ በጣም እንትን ይባባል ነበር፣ ይገዳደል ነበር እና እንደዛ አይነት ነገር ከሆነ ጥላችሁ መውጣት ማለት በጣም በቃ ማችሉት ከሆነ ጥላችሁ መውጣት። እኔ ስለዛ የሰራሁት ቪዲዮ አለኝ። እሱን ከለቀቁ ጀምሮ ክፍል 1፣ ክፍል 2፣ ክፍል 3 እያልኩ እሰራለሁ። ምክንያቱም አዳዲስ ልጆች የገቡ ስላሉ ማለት ነው። እና እነሱ ምን ማግኘት እንዲችሉ ዩቲዩብን ማግኘት እንዲችሉ እኔም እንድበረታታ ማለት አሁን እኔ ዛሬ እኮ ከኢትዮጵያ በቃ ቪዲዮዎች ላይ ይቻለሁ ምናምን ስላሉኝ በጣም ደስ ብሎኛል። እውነት በቃ ህፃኑ አልተኛልኝ አለ፣ ጊዜ አጣው እና እንትን ቪዲዮ ራሱ ስትቀጅ እንትን እንዳትይ ልጆች ጫጫታ እንዳይገባ ምናምን ብላኝ ነበረ ጓደኛዬ አይሻ ምላችሁና እሱንም ተግባር ላይ ላለመዋል ብዬ ነው እንጂ ቅድም ነበር እንትን ምልላችሁ። ህፃኑም አልተኛልኝ አለ ምናምን በቃ አልመቻችልኝ አለ እና እንደዛ ነው እላችኋለሁ። የሰራሁት ቪዲዮ አለ። እኔም ደግሞ ቀጥዬ እሰራለሁ። በዚህ ዙሪያ ረጅም ያስሄደናል፣ ረጅም ያስወራናል። እሺ ረጅም ማውራት እንችላለን ስለ መጥፋት። ምክንያቱም 10 ዓመት ከዛ በላይ ሰራሁ ጠፍቼ ማለት ነው። እዚህ ሀገር ጥሩ ነው መስራት፣ ከሰራችሁ ትሰራላችሁ። እና ጸባያቸው ግን ከባድ ነው። ጸባያቸውን አትይዙትም በፍጹም። በቃ ጠባያቸው ምንም አይታወቃቸውም። ምንም በቃ እዚህ ሀገር የሚከብደው ዋናው እሱ ነው። አሁን ዱባይ ስትመጡ የመጣችሁ ጊዜ ራሱ ይነግሯችኋል ጽዳትሽን። እኔ አሁን መጀመሪያ ዱባይ ሲሄድ አንድ ኢትዮጵያ ነበረች ከሴትዮ እህት ቤት ምሰራ እና 15 ቀን ወስዳ እዛ አስቀመጠች። ከዛ አስቀመጠችኝና ጠዋት ተነስቼ ምን እንደምሰራ ከዛ ቀጥዬ ምን እንደምሰራ ነገረችኝ። ከዛ በቃ 2 ዓመት ምናምን አልተቀየረም ነበር። 4 ዓመት ሰርቼ ነበር የገባው። እዚህ ሀገር ግን እንደዛ አይደለም። ዛሬ የሆነ ነገር ብሏችሁ ነገ ሲነሱ ይቀይሩታል። ሲነሱ አሁን ነግረዋችሁ ትንሽ ቆይተው ይቀይራሉ ሀሳባቸው። እዚህ ሀገር በቃ እንደዚህ ነው። በዚህ ይህኛውን ነግራኛለች ብለሽ የምትተይው ነገር የለም፣ ይቀያየራሉ። እና የሚከብድ ስለሆነ እሰራለሁ። የሰራሁትን ቪዲዮ አለም እሰራለሁ፣ እለቃለሁ በተከታታይ ማለት ነው። እና እንድለቅ ለእነሱንም እንድመክር ካለኝ እንትንም እንድነግራቸው እናንተ አበረታቱኝ። ኮመንትም ጻፉልኝ። እንደገና ደግሞ ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉኝ ፕሊዝ። ላይክም አድርጉት እሺ። አንከፍልበት ምን የስንት ግርግር አይደል ስናይ የከረምነ ስንት ግርግር እውነት የሆነ እውነት ያልሆነ እና እሱ ነው። ሰላም ሁኑልኝ። መልካም አዳር፣ ደህና ደሩ። በጣም ወዳችኋለሁ። ባባይ ቻው።